በአራት አቅጣጫ የከበበንን ጠላት ብቻውን አስቀርተነዋል። ጀነራል ጆን መዲድ የህወሓት ጀነራሎችና ወታደራዊ መኮንኖች የሚያሰሙት ዛቻና ፉከራ ቀጥሏል። የትግራይ ህዝብ ለጦርነት ድቤ ድለቃቸው ጆሮውን ቢነፍጋቸውም በግድ በጦር ሜዳ ሊማግዱት በየአደባባዩ የናሸንፋለን ፉከራ እያሰሙ ነው። ከትግራይ ጦር አዛዦች መሃል አንዱ የሆኑት ጀነራል ዮሐንስ ወልደ ጊዮርጊስ ወይም ደግሞ ጆን መዲድ በወይን ሚዲያ በኩል የተለመደ ክስና የናሸንፋለን ፉከራ አሰምተዋል። ጀነራሉም በአራት አቅጣጫ የከበበንን ጠላት አሰላለፍ በጣጥሰን ብልጽግናን ብቻውን አስቀርተነዋል ሲሉ ተደምጠዋል። ትናንት ተባብረው የዘመቱብንን ኃይሎች በታትነን በቀጠናው አዲስ አሰላለፍ ፈጥረናል የሚሉት የጦር አዛዡ አልተቋጨም ያሉትን ህልውና ለማረጋገጥ እየተዘጋጀን ነው ብለዋል። ጠላቶቻችን ብዙ ነገር እያሰቡ ነው፣ ብዙ ነገር ደግሞ ይፈርስባቸዋል ሲሉም አክለዋል። ከፕሪቶሪያው ስምምነት በኋላ አዲስ የኃይል አሰላለፍ እንዲፈጠር አድርገናል የሚሉት ጀነራሉ በ2013 ከጎረቤት ሀገራት እስከ ሀገር ውስጥ ኃይሎች አስተባብሮ የዘመተብንን ጠላት ብቻውን አስቀርተን የራሳችንን አሰላለፍ ፈጥረናል ብለዋል። በዚያን ጊዜ ተፈጥሮ የነበረው እኛን የማጥፋት አሰላለፍ በትነን ከሀገር ውስጥና በምስራቅ አፍሪካ አዳዲስ የአሰላለፍ ለውጦች መፍጠር ችለናል ነው ያሉት። ጆን መዲድ አዲስ አሰላለፍ ፈጥረናል የሚሉት ጽምዶን ነው። በትግራይ ሴቶች ገላ ላይ የጦር ወንጀል ከፈጸሙ የሻዕቢያ ኃይል ጋር አብረው መሰለፋቸውን እንደ ስኬት መጥቀሳቸው አስተዛዛቢ ሆኗል። ጀነራሉ ይቀጥሉና ይህ አሰላለፍ የትግራይ ህዝብ ለህልውናው በከፈለው ዋጋ የተፈጠረ አዲስ አሰላለፍ ነው ሲሉም ከጦርነቱ መቆም በኋላ የተፈጠሩ የጎራ ለውጦች ባለቤትነት ለህወሓት ሰጥተዋል። በጦርነቱ ህልውናችንን ማረጋገጥ ብቻ ሳይሆን አካባቢያችንን በህልውናችን ላይ የሚፈጥረውን ተጽዕኖና ህልውናችንን ለማጥፋት የሚያደርጉትን መሰባሰብ በስኬት በትነናል ብለዋል። አሁን ላይ ደግሞ ፈጥረናል ያሉትን የጠላት አሰላለፍ ለውጦች ተጠቅመው መመከት ላሉት ትግል ትልቅ አቅም ተፈጥሮልናል ብለዋል። بعلامون بمتكلون زي الدرادر بهلونا هذا تجري زي الدرادر كلهم صدمات المكرات تحتي هلونا هذا تجري يميل زأمن من تزيها بتجبر قدمي تسليه ጠቅላይ ሚኒስትር ዶክተር አብይ አህመድ ከ20 ዓመታት በፊት የኢትዮጵያ ፌደራል ፖሊስን ዘመናዊ ተቋም ለማድረግ ምን መሰራት እንዳለበት የተናገሩት ንግግር ዛሬ ይፋ ሆኗል። የአሁኑ ፌደራል ፖሊስ አሁን ለደረሰበት ብቃትና ዘመናዊነት የጠቅላይ ሚኒስትሩ እጅ እንዳለበት ዛሬ የወጣው ንግግር ቁልጭ አድርጎ አሳይቷል። የጠቅላይ ሚኒስትሩም ከ20 ዓመት በኋላ የወጣው ቪዲዮ ጠቅላይ ሚኒስትሩ ዝም ብለው 4 ኪሎ ቤተ መንግስት እንዳልገቡና በእውቀት በትጋት በራይ እንዲሁም ደግሞ በመሪነት ብቃት 4 ኪሎ እንደገቡ የሚያሳይ እንደሆነ እየተጠቆመ ይገኛል። በወቅቱ እሳቸው በእድሜና በልምድ የሚበልጧቸውን የመንግስት ኃላፊዎች በማስተማር የቴክኖሎጂና የዘመናዊ አስተዳደር ዕውቀትን በማስረዳት እንዲሁም ለሀገር ተቋማት ራዕይን በማስጨበጥ እንደለፉ እንደደከሙ አሁን የወጣው ቪዲዮ ቁልጭ አድርጎ አሳይቷል። ይሄ የወጣውም ቪዲዮ ዋና መልእክቱ ስልጣን በወሬ በሐሜት ወይም በጦርነት አይገኝም፣ እውነትንና ተስፋን ይዞ በመስራት በመማርና በማስተማር ህዝብን በስራ በተግባር በማሳመን ነው ሀገር የሚመራውና ትልቅ ኃላፊነት መድረስ የሚቻለው የሚል መልእክትን የያዘ ቪዲዮ መጥቷል። ቪዲዮውን ላጋራችሁ። የፌደራል ፖሊስ አዲስ አበባ ውስጥ ወታደር ከሚታንጋጋ ከአንድ ሴንተር መቆጣጠር ትችላለህ። አሁን ቴክኖሎጂ ያግዛል። ለምንድን ነው እንዲህ የምታደርጉት ነው? ኢንሳ ፕሮፖዛል ሲያቀርብ ወይ ገንዘብ የለም ወይ ዕውቀት የለም። ሪስፖንሱ ስለው ነበር። የኢንሳ ቶፕ ማኔጅመንት 20 ሚሊዮን ብር ወስኗል። ፕሮጀክቱን በሆነ ሌቭል ሰርቶ ለፖሊስ ለማስረከብ ፖሊስ እኮ ቢሸጠን 20 ሚሊዮን ብር ላናገኝ እንችላለን። ጠቅላላ ፕሮጀክቱን ብንወስድ ስራው ይሰራ እንደሆነ እንጂ 20 ሚሊዮን ብር ትርፍ ላይገኝ ይችላል። ዋና ዓላማው የገንዘቡ ትርፍ ሳይሆን በቃል ለማስተማር ሞክረን ካልተሳካ በተግባር ኢንቨስት አድርገን ማሳየትና ከስተመሮቻችንን ማምጣት። አሁን በእኛ ኬት ስትሬስ እናደርግ እንግዲህ ሰርቪስ ጋር ብቻ የሚያያዝ ጉዳይ አይቲ ነው። ቀድመን ኢንፎርሜሽን እንሰማለን፣ ቀድመን እናውቃለን። ያወቅነውን ነገር ሄደን ስንናገር አዲስ ሐሳብ ነውና እብዶች ልንባል እንችላለን። እብድ አለመሆናችንን ጠቃሚ አስተሳሰብ መሆኑ ጊዜ፣ ገንዘብ፣ ጉልበት እያፈሰስን ነው ከስተመሮቻችን የምናመጣው። ይሄን ስናደርግ ነው ራዕይ ነው ሪያላይዝ የሚሆን። ትውልደ ኢትዮጵያዊቷ ዛሃራ የአባቷን ስም በሕግ ሰረዘች።
ትውልደ ኢትዮጵያዊቷ የጆሊና ብራድ ፒት ልጅ ዛሃራ የአባቷን ስም በሕግ ሰረዘች። የሆሊውድ ዝነኛ አንጀሊና ጆሊና ብራድ ፒት በልጅነቷ በጉዲፈቻ ያሳደጓት ትውልደ ኢትዮጵያዊቷ የ21 ዓመት ልጃቸው ዛሃራ ማርሌ ከአባቷ ስም ጋር ያላትን ሕጋዊ ግንኙነት ሙሉ በሙሉ አቋርጣለች። በቅርቡ ከኮሌጅ በስነ ልቦና ትምህርት ስትመረቅ ስሟ ዛሃራ ማርሌ ጆሊ ተብሎ የተጠራ ሲሆን አሁን ደግሞ በካሊፎርኒያ ከፍተኛ ፍርድ ቤት በይፋ አቤቱታ በማስገባት ፒት የሚለውን የአባቷን ስም በሕግ አሰርዛለች። ይህ ውሳኔ በዛሃራ ብቻ የተገደበ አይደለም። እህቷ ሺሎ እና ወንድሟ ማዶክስም በተመሳሳይ አባታቸውን ስም አስወግደዋል። ይህም ልጆቹ ከአባታቸው ከብራድ ፒት ጋር ያላቸውን ትስስር የመቁረጥ ዘመቻ እያፋጠኑት መሆኑን ያሳያል። ይህ ይፋዊ የስም ለውጥ የመጣው ጥንዶቹ በ2016 ዓ.ም መለየታቸውን ካወጁ በኋላ ነው። እንደሚታወቀው አንጀሊና ጆሊና ብራድ ፒት በ2016 መለየታቸውን ይፋ አድርገው ነበር። በዚህም ምክንያት ትውልደ ኢትዮጵያዊቷ ዛሃራ የአባቷን ስም በሕግ አሰርዛለች ማለት ነው። Dursunca bot içinde Durlal minut içili Donduruş ve don hissedu Onduruk ve dondur çülli Biltin söyledik narın sarın diri kıbıl sümmet İnvar voçamar dutinin buğ nırsılsın የወልቃይት ዘብ ህወሓትን ለመመከት ዝግጁ መሆኑን የጦሩ መሪ ኮሎኔል ደመቀ ዘውዱ ዛሬ ገልጿል። የሰሜን ምዕራብ ዕዝ ዋና አዛዥ ጀነራል ብርሃኑ በቀለ በወልቃይት ጥብቅ ወታደራዊ ስብሰባ አድርገዋል። በስብሰባውም ኮሎኔል ደመቀን ጨምሮ አማራ ክልል ስር የተዋቀረውን አስተዳደር የሚመሩት አመራሮች እንደተገኙ ታውቋል። በተጨማሪ በምክትል አስተዳደር ርዕሰ ማዕረግ አስተዳደር የአስተዳደር ጉዳዮች ክላስተር አስተባባሪ ዶክተር አማኑኤል ፈረደ፣ የምዕራብ ዕዝ ዋና አዛዥ ብርጋዴር ጀነራል አማረ በአታ፣ የዞኑ ዋና አስተዳዳሪ አቶ እሸተ ደምለው ተሳታፊ ነበሩ። በወልቃይት ቀጠና የህወሓት ኃይሎች ጥቃት ሊከፍቱ ይችላሉ በሚል በሚሰጋበት በዚህ ወቅት የተደረገው ይህ ስብሰባ በወቅታዊ የጸጥታ ሁኔታዎች ዙሪያ ትኩረት ያደረገ ምክክር ማድረጋቸውን ነው የታወቀው። የዞኑ የሰላምና ጸጥታ ምክትል ኃላፊ አቶ ጌታቸው ሙልጌታ የባዕዳና የባንዳ የሚል መነሻ ጽሑፍ ያቀረቡ ሲሆን በጽሑፋቸውም ጠላት ሲሉ የጠሩት ኃይል ከውስጥና ከውጭ ኃይሎች ጋር በመሆን አገር ለማፍረስ እየሰራ ነው የሚል ውንጀላ አቅርበዋል። በዚህ ስብሰባ ላይ በአካባቢው ያለው ኃይል ለግዳጅ መዘጋጀቱም ተገልጿል። ለግዳጅ የተዘጋጀ የፖሊስና የሚሊሻ ጥምር ኃይል በበቂ ሁኔታ አለ የተባለ ሲሆን በግዳጅ ላይ ያሉ የሚሊሻ አባላትም የሰጣቸውን ግዳጅ በአግባቡ እየተወጡ ነው የሚል ግምገማ ቀርቧል። ጀነራል ብርሃኑ በቀለ በበኩላቸው ቀጠናው የተለየ ቀጠና እንደሆነና ልዩ ትኩረት ተሰጥቶ ስራ መሰራት ይጠይቃል ሲሉ ተናግረዋል። የወልቃይት ዘብ ከምን ጊዜውም በላይ የህወሓትን ጦር ለመመከት በቂ ዝግጅት ማድረጉም ተገልጿል። በቅርብ ጊዜ ወደ ካናዳ የሄደው ያያ ዘልደታ እንግዲህ የመንግስት ተቃዋሚ ሆኖ ብቅ ብሏል። ያያ ዘልደታ በቲክቶክ በሚያጋራቸው ቪዲዮዎቹ እንግዲህ መንግስትን ጫን ያለ ስድብ እየተሳደበ እንግዲህ ተቃዋሚ ሆኖ ብቅ ብሏል ማለት ነው። ኮሜንት ላይ የላም በረት በሉ። አንድ የሆነ ህፃን ልጅ ተረት ሊያወራልን ነው። ስለዚህ ልጆች ቁጭ በሉ፣ አትገፋፉ። አንተ ረፍ አንተ በቀኝ ያለው ስነ ስርዓት ያዝ። ሚጣዬ አትረብሽ። እሺ ማሙሽ ተረቱን ቀጥል። እኛ መስሪያ ቤት እንግዶች የሆኑ ሰዎች ለስራ መጥተው ለመጀመሪያ ጊዜ ኢትዮጵያ የመጡ ናቸው ከውጭ ሀገር። ቀን ተዘዋውሮ ሪቨርሳይድ የከተማ ኮሪደር አይተው በኢትዮጵያ ተደንቀው እንዴት የምታምር ሀገር ናት ብለው ማታ ላይ ከሀያት ሆቴል ወጥተው ወቅ ሲያደርጉ 2-3 ሰዎች በጋራ ሄደው ሞባይላቸውን ይሰርቁባቸዋል። ማታ 4 ሰዓት ገደማ ሞባይል ተወሰደባቸው። 4 ሰዓት ከ5 4 ሰዓት ከ10 ለአዲስ አበባ ፖሊስ ተደወለላቸው። ብታምኑ ባታምኑ 9 ሰዓት ከ5 ሰዓት በኋላ 9 ሰዓት ላይ አንኳኩተው ከአዲስ አበባ ፖሊስ ሞባይላቸው መለሰላቸው። ህፃኑ ልጅ ባወራው ተረት አብዛኛውን ወንበር ላይ ተቀምጡ ጩጬዎቹ ደስ እንዳላቸው ሁላችሁም ተመልክታቸዋል። እንደምን አደሩ ጠቅላይ ሚኒስትር? አሁን ይሄ ከአንድ አገርን ከሚመራ ሰው የሚወራ ወሬ ነው። እንዲህ አይነት ነገር ይነገራል። አንደኛ መጀመሪያ
ከሰሞኑ ታስሯል የተባለው ኮሜዲያን አለመታሰሩን እንዲሁም ደግሞ አገር ውስጥ እንደሌለ መረጃዎች ወጡ። እንግዲህ በብዙዎች ዘንድ የሚታወቀው ይህ ኮሜዲያን መንግስትን በመተቸት በመሳደብ የሚታወቀው ምን ያለ ያረጋል እንግዲህ ከሀገር ውጭ መሆኑን ዛሬ በለቀቀው ቪዲዮ ይፋ አድርጓል። ስራውንም ባለበት ሀገር መቀጠሉን ዛሬ በለቀቀው ቪዲዮ ልንመለከት ችለናል። አሁንም እንግዲህ መንግስትን እየተሳደበ የኮሜዲ ስራውን እየሰራ የሚገኘው ምን ያለ ያረጋል የት ሀገር እንደሚገኝ እስካሁን ድረስ መረጃዎች አልወጡም። ከኢትዮጵያ ግን መውጣቱ ይፋ ሆኗል። ተለጠለው በሬ የሽያጭ እንጂ የእርዳታ እንዳይመስላችሁ። የቀይ መስቀልን ሎጎ እየተጠቀሙ ስጋ በውድ የሚሸጡ ሉኳንዳ ቤቶች የህብረተሰቡን ኪስ እያረዱት ነው። የሚጠበስ እንጂ የሚለገስ ስጋ የማይዙት እነዚህ ስጋ ቤቶች ከቀይ ስጋ ጋር እንጂ ከቀይ መስቀል ጋር ግንኙነት የላቸውም ተብሏል። ይህም በመሆኑ ህብረተሰቡ ጉዳዩን በጥንቃቄ መመልከት ይኖርበታል የተባለ ሲሆን ያለበለዚያ በጎ አድራጊዎች ስጋ ቤት ገብተው ደም እንዳይለግሱ ተፈርቷል። በቅርቡ ሀያት አካባቢ የሚገኘን አንድ የጴንጤ ቤተክርስቲያን ያፈረሱ ግለሰቦች ዛሬ በቁጥጥር ስር መዋላቸውን መንግስት ይፋ አድርጓል። እነዚህም ግለሰቦች 21 ሲሆኑ ቀሪዎቹም እየተፈለጉ መሆኑን መንግስት ገልጿል። በለሚኩራ ክፍለ ከተማ የሚገኝን ይህችን ቤተክርስቲያን እንግዲህ ሲያፈርሱ የሚታዩት ግለሰቦች በሙሉ በቁጥጥር ስር ውለዋል። መንግስትም ለቤተክርስቲያኒቱ ቦታውን መስጠቱንና እነዚህ ግለሰቦች ለምን እንዳፈረሱ እስካሁን የተባለ ነገር የለም። ሲደርሰን እናሳውቃለን። አብይ ገዳይ ነው። አብይ ገዳይ ነው። አትፍሩ። አብይ ገዳይ ነው። ሰይጣን ነው። እንደውም አብይ ሰይጣን ነው። አብይ ሰይጣን ነው። አንተ መቃወም መብት እንደሆነ ሁሉ ሌላው ደግሞ መደገፍ መብት አለው። ሌላው መደገፍ መብት አለው። እንደ አለቅላቂ ከብልጽግና ብር እንደሚቀበል የሆነ እንደዛ ነው የሚሰራው። በቃ ይሄ የድሮ አስተሳሰብ ነው። አንተ መቃወም መብት እንዳለ ሁሉ ሌላው ደግሞ የመደገፍ መብት አለው። ይሄንን ማመን አለብን ኢትዮጵያውያን። በጣም ሁልጊዜ የሚገርመኝ ነገር ያለው ከተቃወምክ ከደገፍክ ሁልጊዜ የሚገርመኝ ነገር ይሄ ነው። ከደገፍክ እንደ አሽቃባጭ፣ ከደገፍክ እንደ ባንዳ ትታያለህ። ሰይጣን ነው። እንደውም ይሄ ትክክል ያልሆነ አስተሳሰብ ነው። በጣም ትክክል ያልሆነ ማለት ነው። አንተ መቃወም መብት እንዳለው ሁሉ ሌላው መደገፍ መብት አለው። ስለዚህ ስንቃወም ስደግፍም በአግባቡ ይሁን ብለህ ነው ሀሳብ ማድረግ ያለብን። እንግዲህ የሐማሜ ውድ ቤተሰቦች ዛሬ ፖለቲካ በሚለው ኮሜዲያኑን ሙሉ ቪዲዮዎች እንግዲህ ይዘን መተናል ማለት ነው። ሐማሜ ቪዲዮን ሰብስክራይብ፣ ሼር ማድረግ እንዳይረሳ። ሰላም ለሀገራችን፣ ሰላም ለኢትዮጵያ። ይመቻችሁ። ኦኬ